ግብጽ ከጸብ አጫሪ መግለጫዎችና የፍትሃዊ ከሆኑ የቅኝ ግዛት ይገባኛል ጥያቄውን ልትቆጠብ ይገባል ሲል የውሃና ኢነርጂ ሚኒስቴር አስታወቀ። ግብጽ በአባይ ወንዝና በታላቁ የህዳሴ ግድብ ዙሪያ ዛሬም እኔ ከሞትኩ ሰርዶ አይብቀል ትርክቷን መቀጠሏን የውሃና ኢነርጂ ሚኒስቴር ባወጣው መግለጫ አስታውቋል። ሚኒስቴር መስሪያ ቤቱ በመግለጫው የግብጽ ጸብ አጫሪ አካሄድ መቀጠሉን አንስቶ ሀገሪቱ ያወጣችው የቅርብ ጊዜ መግለጫ ግብጽ በአባይ ወንዝ ተፋሰስ ላይ አለኝ በምትለው የተለመደ ታሪካዊ መብት የተቃኘ እንደሆነም ጠቁሟል። የግብጽ የቅኝ ግዛት ዘመን አስተሳሰብ ከትብብር ይልቅ የኢትዮጵያን አቅም ዝቅ አድርጎ በመመልከት የከሸፈና የተሳሳተ ፖሊሲ ተከተል አድርጓል ሲል ጠቅሷል። የታላቁ የአባይ ወንዝ መነሻና 85 በመቶ የአባይ ውሃ ምንጭ የሆነችው ኢትዮጵያ ግን በአንጻሩ የብልጽግና ጎዳና ላይ ነች ሲል መግለጫው አትቷል። ኢትዮጵያ የአባይን ወንዝ በመጠቀም የመልማት ፍላጎቷን ለመገደብ የሚደረግ የትኛውም ጫና ከልማት ጉዞ አያስቆማትም ያለው መግለጫው የኢትዮጵያ ብልጽግና ምንም አይነት ትንኮሳና የእጅ አዙር ጦርነት ወደኋላ እንደሆነም አጽንኦት ሰጥቷል። ኢትዮጵያና ሌሎች የአባይ ተፋሰስ ሀገራት ለ10 ዓመታት በዓለም አቀፍ ሕግጋት መሰረት የድንበር ተሻጋሪ ትብብርን እውን ለማድረግ ከግብጽ ጋር ለመስራት መሞከራቸውን የጠቀሰው መግለጫው የትኛውም የትብብር ጥያቄ ግን በግብጽ የተሳሳተ አካሄድ ሲደናቀፍ መቆየቱን አውስቷል። መግለጫው አክሎም የግብጽ በታላቁ የኢትዮጵያ ህዳሴ ግድብ የመጀመሪያ ሙሌት ዓመታዊ ስራ ግምገማና በአባይ ወንዝ ተፋሰስ የትብብር ማዕቀፍ ላይ እንዲሁም በግድቡ ዙሪያ በተደረገው የሶስትዮሽ ድርድር በቅን ልቦና ተወያይታ አታውቅም ብሏል። ከዚህ ባለፈ ግብጽ የሌሎችን የተፋሰሱ ሀገራትን ፍላጎትና መብት በመዘንጋት የሙጥኝ ብላ ከያዘችው የቅኝ ግዛት ዘመን የመነጨ ታሪካዊ መብት አስተሳሰቧን ለመጫን ጥረቷን መቀጠሏን ሚኒስተሩ በመግለጫው ጠቅሷል። በተጨማሪም ግብጽ ከሌሎቹ የተፋሰሱ ሀገራት ጋር ብሏል መግለጫው። የግብጽ ዕጣ ፈንታ ከሌሎች የተፋሰሱ ሀገራት ጋር የተቆራኘ በመሆኑ ብቸኛው ምክንያታዊ መግለጫ ግብጽ ከላይኛው የተፋሰሱ ሀገራት ጋር ያላትን ግንኙነት ከዛቻ፣ ዘለፋና ሌሎች ያልተገቡ ድርጊቶች አጽድታ ከሌሎች የተፋሰሱ ሀገራት ጋር በእኩልነት ስትወያይ ብቻ ነው ብሏል ሚኒስቴር መስሪያ ቤቱ። የግብጽ ድርቅ ገጠመኝ ስሞታ በፍጥነት ወደ ጎርፍ ተጠለቅልቅ ያለው ጽንፍ መቀየሩ ግብጽ የጋራ ጥቅምን ማዕከል ያደረገ መፍትሄ የማግኘት መንገድ አለመፈለጓን ማሳያ እንደሆነ ያነሳው መግለጫው ግብጽ ሱዳንንም ወደ ፈጠረችው ቀውስ ለመጎተት እየሞከረች ነው ብሏል። ኢትዮጵያና ሱዳን በህዳሴ ግድብ ላይ ውጤታማ ቅንጅት እንዳላቸው ሲሆን ይህን ወንድማዊ ትስስራቸውን ወደ ህዝባዊ የጋራ ልማት ማሸጋገር እንደሚቀጥሉ ነው የተገለጸው። ኢትዮጵያ የረጅም ጊዜ ሃይድሮ ኤሌክትሪክ ግድቦችን የመገንባትና የማንቀሳቀስ ልምድ ያላት ሀገር እንደመሆኗ ታላቁን የህዳሴ ግድብ ጨምሮ በግድቦቹ አስተዳደር ላይ በከፍተኛ የሙያ ብቃት ይሰራል ብሏል የውሃና ኢነርጂ ሚኒስቴር በመግለጫው። ከዚህም ባለፈ የኢትዮጵያ አረንጓዴ አሻራ ንቅናቄ የደን ልማት ዘመቻ የህዳሴ ግድብን የሚጠብቅ የተፈጥሮ ጥበቃ ስራ እንደሆነ አንስቶ ግብጽ ከዚህ ልማት ልትማር ይገባል ብሏል። መግለጫው በማጠቃለያው ኢትዮጵያ በአባይ ጉዳይ ላይ ካልተገቡ መግለጫዎችና ጠባጫሪ ድርጊቶች በመቆጠብ ለዲፕሎማሲያዊ መንገዶችና የወዳጅነት አካሄዶች የቅድሚያቸውን እንደምትቀጥል ሰጥቷል።